ተመልካቾቻችን ከእንግዳችን ከአስፋው ሙላቱ ጋር የሚኖረን ቆይታ እንድትከታተሉ እንጋብዛለን። አስፊሽ ጥሪያችንን አክብረ እዚህ ስለተገኘ በእኔና በባልደረባዬ በአማን ከበደ ስም እናመሰግናለን። እናንተም አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እንግዲህ አስፊሽ ቀጥታ ወደ ዋናው አንኳር ጥያቄዎች ከመግባታችን በፊት የጨዋታ ዘመንህን እንደው ለተወስታል ለተመልካቾቻችን። ያው እንግዲህ እንደማንኛውም ወጣት በሰፈር ነው የጀመርኩት። ተወልጄ ያደኩ ከፍተኛ 13 ቀበሌ 10 ድሮ የሚባለው እንግሊዝ ስኩል አካባቢ ነው። ከዛ የመጀመሪያ ክለብ ጨዋታ የጀመርኩት ፖሊስ ሲ ቡድን ነው። ከዛ ክራይ ቤቶች ተጫውቻለሁኝ። እንደ ሎሪውም ለጨዋታውም ደግሞ ድምቀት ባህር ትራንዚትም 1 አመት ተጫውቻለሁኝ። ባህር ትራንዚት ዋናው ቲም ነው ወይስ? ዋናው ቲም ከነማ ጋር ኃይሌ ካሴ፣ ኤፍሬም ግዛቸው፣ እነተካ ገለቱ፣ ከበደ ኃይሌ፣ ታሪኩ ኃይሌ፣ ኤልያስ ዘውዴ፣ ሰለሞን ቸርኬ ከሰለሞን ጋር ፖሊስም ሲያመር ተጫውቻለሁኝ። ነፍሱን ይማር። የጨዋታ ዘመኔን በአጠቃላይ ብዙ ክለብ ተጫውታል ማለት ነው ይመስለኛል። ብዙ ክለብ ተጫውቻለሁ። ከነማ የሚባልም ቲም ተጫውቻለሁ። እድል ሆኖ ወደ ናሽናል ቲም በወቅቱ ደግሞ የነበሩት በየቦታችሁ ላይ ድንቅ ልጆች ስለነበሩ ናሽናል ቲም መጫወት ነው። ለናሽናል ቲም እንኳን እድሜም የሚፈቅድበት ነው ያላስብም። ብዙም ኤክስፒሪየንስ አልነበረኝም በዛ ዘመን። ግን ትንሽ በቆይ ኖሮ ጫወት ነበር። እሺ እድሉን እስቲ ለወንድሜ ልስጠው። እናመሰግናለን። እንግዲህ አንድ የረሳው ክለብ አለ። አስፍሽን በቅርብ የሚያውቁት በተጫዋችነት ዘመን ኳስን በቀላል ሁኔታ ይጫወት የነበረ ተጫዋች እንደነበረ ምስክርነታቸውን ይሰጣሉ። ለዚህም ማረጋገጫው በአንድ ወቅት መብራት ኃይል ኤልፓ ለተጫዋቾች ምርጫ ያደርጋል። የመጀመሪያው የምርጫ ቀን የመብራት ኃይል ምርጫ ያልፋል እና ምርጫው ሩጫ ነበር። በሁለተኛው ቀን ከምርጫው ማግስት ልምምድ እየተሰራ ነው እና ትላንትና የሰራችሁትን ልምምድ ትደግሙታላችሁ ዛሬም ሲባል ምን ነበር ያልከው? አሰልጣኙን አትጥራ ግን የነበረውን ሂደት ያጫወተን። ማን እንደነገረ አላውቅም ግን እውነት ነው። ቢኮዝ ድሮ ሩጫ ነበር። ሩጫ ነው 40 ዙር ምናምን ትዞራለህ፣ ይደክማል። ከዛ ደግሞ ቀይ ወጥ ምናምን ነው የምንበላው ካለ ሚስቶ ነው ካለ ነው እና እዛ ሄደን በሚቀጥለውም ቀን ትደግማላችሁ አሉ ይመስለኛል። በላይነህ ዴንሴሞ ሪኮርድ ምናምን ይሰበረበት ነው። እና በዚህ ቦርሳ በላይነህ ዴንሴሞን አልያዝኩም ስነስቼ ሄድኩ ማለት ነው። አስቤው አይደለም ያልኩት ግን አይሆንም በቃ የማይሆን ነገር ስለነበረ እሱ ይመስለኛል የነገሩ ሰዎች። ግን አሁን ታዳጊዎች ላይም እየሰራ ነው ለእግር ኳስ ስልጠና 40 ዙር አስፈላጊ ነው። ፊትነስ አስፈላጊ ነው። ፊትነስ አስፈላጊ ነው። አሁን እንግዲህ የኔን አሰለጣጠን ካየ ራሴ ቻይልድሁድ የልጅነት ጊዜ ነው ሁሉ ጊዜ የሚመጣልኝ እና በልጅነቴ ተቃወምኩትን ሩጫ አላስሮጥም። አሁን እኔ ስራ ላይ መሰረተ ኳስ የሚል መጽሐፍ ጽፌያለሁ እና መሰረተ ኳስ ምንድነው? ከታች ጀምሮ ከላኛው ይሄ በውስጥ እግር መግፋት፣ አብዶ መስራት፣ ኮንትሮል ማድረግ በእነዚህ ስቴጆች ላይ ነው የምሰራው እና ብዙም አይሮጡም። የሚሮጡበት ጊዜ አለ። ያው ሁላችንም እንደምናውቀው ኳስ ጨዋታ በአራት ነው የሚከፈለው፣ ቴክኒክ፣ ታክቲክ፣ ፊትነስ ኤንድ ሜንታሊቲ። ታች ያሉት ልጆች የግድ እስከ 14 ዓመታቸው ድረስ ቴክኒክ ላይ መስራት አለባቸው። ያን የሚያውቅ አሰልጣኝ ደግሞ መሆን አለበት ማለት ነው። ሁለተኛው ስቴጅ ደግሞ ይሄ ፎርሜሽን ወይም ታክቲክ የምንለው አይደል? እሱ ላይ ሲሄዱ ደግሞ ያንኛው አሰልጣኝ ያስፈልጋቸዋል ማለት ነው። ሶስተኛው ላይ ስንሄድ ፊትነስ አሁን ያነሳ ነው። ያኛው ደግሞ ሌላ ኤክስፐርት ነው
ስለዚህ እኔ ስራ አይደለም ወደዛ ሰውዬ ጋር ሲሄዱ ያ ሰውዬ የሚያሰራው ያንን አይመስለኝም። እኔ አሁን ከመጣሁበት ሀገር በስልጠናው ላይ እንደዚህ ነው የሚሰራው። አራተኛው ደግሞ ሜንታሊቲው ነው። 17 18 ዓመት ሲሆነው ልጁ ከአይምሮ ጋር ነው እንጂ የምትጫወተው ግፋ ውዚ ምናምን አትለው የደረሰ ልጅ ነውና ጥያቄህን ለመመለስ ያንን ያህል ሩጫ ያስፈልጋል ካለ ያ የፊትነስ አሰልጣኙ ሜቢ ግድ ነው። አይ ፊትነስ አያስፈልግም አይደለም። አሁን ቀደም ባለው አሁን አንተ በነበርክበት የጨዋታ ዘመን ላይ አሰልጣኞች አንዳንዶቹ የራሳቸውም ዳገት ነበራቸው። ፉቲንግ ራሱ ተራራ እንደገና ደግሞ ፉቲንግ በአስፓልት ላይ ነበር የሚያስሮጡት። እንደ ቀልድ ነበር የሚያስሮጡት። የመቀጥቀጥ ምናምን ነገሮች እግር ጉልበቴ መጎዳት ነገር ከዛ ጋር የተያያዘ ነው። አሁን ፊትነስ አያስፈልግም ያስፈልጋል። ሜዳ ላይ ያንን ማሟላት አይቻልም ወይ? በስልጠናው ከኳስ ጋር ተያይዞ እንግዲህ አሁን ሁላችንም አሁን እንደናንተ ወጣት ሆናችሁ አድማየር የምታረጓቸው እንትኖች ነበሩ አይደል? ጋዜጠኞች ተጫዋቾችም ስለነበራችሁ ለኔ በዛ ጊዜ የነበሩት አሰልጣኞች ምን አይነት ነበር መሰለ? የኢትዮጵያ ርዕዮተ ዓለም ራሱ ያን የፖለቲካ ርዕዮተ ዓለም የሶቪየት ህብረት የአሜሪካ ምናምን አለ። ሶቪየት ህብረቶች ያስቡት የነበረው ዩጎዝላቭ ያስቡት የነበረው እነዚህ ሰዎች ደግሞ እዛ ሀገር ሄደው ነው የሰለጠኑት። ስለዚህ ያንን ነው የሰለጠኑትን ይዘው ነው የመጡት። ኦኬ ምናልባት የብራዚል ፉትቦልን የምንከተል ቢሆን ወይ ፈረንሳይን የምንከተል ቢሆን እነዛ አሰልጣኞች ከዛ ሰልጥነው የመጡ ቢሆን ኖሮ አሁን የምናወራውን አናወራም ነበር። ስለዚህ እነሱም የተማሩትን ስለሆነ ያደረጉት የግድ ዊ አድማየር ነው አቅማቸው ያረጋውን አረጋዋል ብዬ ነው የማስበው። እንደው ያው አሁን አውስትራሊያ ነው መኖሪያ የኢትዮጵያን ቡድን እንቅስቃሴዎች እንደምትከታተል አውቃለሁ። የሚያደርጉትን ውድድሮች ማለት ነው። እንደው ካንተ ጊዜ ጀምሮ አሁንም ባለው ሁኔታ የኢትዮጵያ ተጫዋቾች የኢትዮጵያ ቡድን የሚያንሰው ችግሩ የቱ ጋር ነው ያለው? እንዳልከው ፉትቦል በአራት ይከፈላል። ታክቲክና ቴክኒኩ ላይ ብዙም ችግር የለብንም። ምናልባት ታክቲካል ዲሲፕሊን እንዳለ መሆናችን ይሆናል። ከዛ ውጪ ሜንታሊቲ፣ ፊዚካል ፊትነስ አለ። ከአራት ውስጥ የኛ ትልቁ ድክመታችን የቱ ነው? እንግዲህ የሚመስለኝ ነው የኤክስፐርት እንዳይሆን አለ አይደል? የእናንተ ብዙ ምክንያቱም አውቃለሁ እናንተን የሚከታተሉት የድሮ ኳስ ተጫዋቾች አሁንም ደግሞ ወጣቶች እንደኔ ብዙ ያልተጫወቱ ስላሉ ጥንቃቄ ያስፈልገዋል ሚዲያ ላይ ስትወጣ። ሰላም የፊውቸር ሶከር ዲቨሎፕመንት አካዳሚ ቤተሰቦች፣ ምን ያህል ስለ ሶከር አካዳሚያችን ያውቃሉ? በአሁኑ ሰዓት ፊውቸር ሶከር አካዳሚ ከ17 ዓመት በታች ቡድን በከፍተኛ ደረጃ እንደ ሁልጊዜው የስልጠና ዝግጅት ላይ ይገኛል። አካዳሚያችን የልጆን ተሰጥኦ በሶከር ብቻ ሳይሆን በህይወት አጠቃላይ እድገት ላይ ያተኮረ ዘመናዊና ሙያዊ የስልጠና ስርዓትን ተግባራዊ ያደርጋል። ፊውቸር ሶከር አካዳሚ በሙያው አንቱ በተባሉ አሰልጣኞች በአካል ብቃት እንቅስቃሴ ወይም ፊዚካል ፊትነስ፣ በአእምሮ ጥንካሬና በአስተሳሰብ እንዲሁም በማህበራዊ ግንኙነቶቻቸው ጭምር የተሻሉ እንዲሆኑ ዓላማቸው አድርገው በከፍተኛ ሁኔታ እየሰሩ ይገኛሉ። በተመጣጣኝ መንገድ የእግር ኳስ ብቃትና ጥበብን በዘርፉ ባለሙያ ኮቾች እየተመራ ይገኛል። የፊውቸር ሶከር ዲቨሎፕመንት አካዳሚ ዓላማችን የነገን ትውልድ በስፖርት በስነ ምግባርና በኃላፊነት የተሞላ እንዲሁም በዓለም ደረጃ ብቁ የእግር ኳስ ክለብ ተጫዋቾችን መገንባት ነው። ልጆ እነዚህም በአካል በአእምሮና በማህበራዊ እድገት ብቁ ለማድረግ ከፈለጉ ይምጡ። አብረን የነገን የዓለም ዋንጫ ተስፋ የሆነን ዜጋ እያፈራንበት ባለው ተሰጥኦን ወደ ብቃት የምንቀይርበት ቦታ ላይ በጋራ እንስራ። እኛን ማግኘት ከፈለጉ ከታች ባለው አድራሻ ሊያገኙን ይችላሉ። ፊውቸር ሶከር ዲቨሎፕመንት አካዳሚ አውስትራሊያ። ግን እኔ በምሳሌ ባወራ ጥሩ ነው ከፈቀዳችሁልኝ። የፈረንሳይ እግር ኳስ በነ አንድ 1998 ሲያሸንፉ የነበረው አሰልጣኝ አውስትራሊያ መጥቶ ነበር እና አውስትራሊያ ሲመጣ የመጣው ጋዜጠኛ ምን ይለዋል? እኛ አሁን አንተ የጠየቀኝ ነው እኛ እንደናንተ which means እንደ ፈረንሳይ እንድንሆን ምን ትመክረናለህ ነው ያለው። ኦኬ ይሄ ጋዜጠኛው ግሬግ ፎስተር ይባላል። እንደናንተ ኤክስ ፕሌየር ነው፣ ግን የሄደበትን ነገር ነው የጠየቀው የሚሰማውን ማለት ነው። እና ሰውየው ምን አለ? እኛ አለ
ከሚሼል ፕላቲኒ አሁን አለ እስከነ ዚዳን ድረስ 20 ዓመት ነው ይፈጀብናል። እነ ሚሼል ፕላቲኒ በፔናልቲ ሹታውት ተሸንፈው ሲወጡ ቁጭ ያልንና አወራናል። ለምንድን ነው የምንሸነፈው? ለምንድን ነው የጎደለን? ምንድን ነው የምናደርገው ብለን ተነጋገር። ኦኬ ያ ፌዴሬሽኑ ነው የተነጋገረው ማለት ነው። ያን ስንነጋገር ሁላችንም የደረስንበት አሰልጣኞችን ማውጣት ነው። አሰልጣኞችን ምን አይነት አሰልጣኝ ነው የምናወጣው? ዩዝ ዴቨሎፕመንት ዩዝ ዴቨሎፕ የሚያደርገው አሰልጣኝ ኢስ ኖት ሂዝ ቢዝነስ አያውቅም ማለት አይደለም። ታክቲክ ላይ አይሰራም። ሁሉ ጊዜ ዴቨሎፕ ከዛ የታክቲክ አሰልጣኞች፣ ከዛ በኋላ የፊትነስ፣ ከዛ በኋላ ቅድም ያለው የስነ ልቦናውን ምናምን ሜንታሊቲ የሚባለው ነው። አሁን ደግሞ ምግቡ ተመልከቱ። እንኳን እዛና እዚህም ሀገር አሁን ምግቡ እኮ ቢኖርም የምንበላው ለሰውነት የሚሆን አይደለም፣ ሆድ የሚሞላ ነው። እና ኒውትሪሽኒስቶችም ወጡ ማለት ነው። በእነዚህ ሁላ የታጀበ ሆኖ ሰራናል። ግን ይላል አንድ ታለንት እንዳያመልጠን በየይሄ ሃውሲንግ ኮሚሽን ነው የሚባለው የመንግስት ቤቶች ያሉበት አካባቢ ላይ ፎከስ አድርገን ምርጫውን አደረግን ይላል። እንግዲህ በማይግሬሽን ከቱኒዚያ ከዛ ከአረብ ሀገሮች የመጡ ፍሬንች ተናጋሪዎች ስለነበሩ አሁን ለደረስንበት ደረሰ አለ። ከዛ እነዚህ አርሰን ቬንገር በዛ ኤጅ ላይ ያሉት አሰልጣኞች በሙሉ በዛ ፕሮግራም የወጡ ሰዎች ናቸው። እና የኛም ሀገር እግር ኳስ እንደሱ ቢሆን ያድጋል ብዬ አስባለሁ። የኛን ኤክስፒሪየንስ እናወራ። እኔ ባህር ትራንዚት ስገባ ከሰፈር ነው የተመረጥኩት። ታደሰ ወላረጋ የሚባል አሰልጣኝ ነበር። አንተን የሚባል ልጅ ሊወስድ ሲመጣ ይሄ ልጅ ኳስ ይችላል አለ። መጣሁኝ። ከዛ ሌላ እኔ ይዤው የሄድኩት ነው እንጂ ከዛ ድረስ እኔን ኮሬክት ያረገኝ አሰልጣኝ የለም። እናንተም ይመስለኛል አላረል ትጫወታለህ ከሰፈር፣ ከዛ በኋላ ትመረጣለህ፣ ትሄዳለህ። ብሔራዊ ቡድን ተመርጠህ ስትሄድ 8 ቁጥር ተጫወት ይላል። 8 ቁጥር ምን ማድረግ እንዳለባት ታውቀው፣ 6 ቁጥር ምን ማድረግ እንዳለባት ታውቀው። ኢቭን ዶ ገንዘብ አግኝተው ከኛ ተጫዋቾች ገንዘቡን እንኳን መቆጣጠር አይችሉም ማለት ሊያጠፉታል ምናምን ይላሉ። እነዚህ ሁላ አሁን በሌላው በሰለጠነው ሀገር ላይ የፌዴሬሽኖቹ ስራ ነው። እና አሁን መሰራት ቢሆን ጥሩ ብዬ የማስበው አሰልጣኞች በብዛት መውጣት አለባቸው። አሰልጣኞቹ ደግሞ አይደንቲፋይ የተደረጉ አሰልጣኞች፣ የጎልኪፐር አሰልጣኝ ነው። ጎልኪፐሩ ጥሩ ካልሆነ የምታበረረው የአሰልጣኙን ነው። እና ጥያቄውን ከመለስኩኝ መቀየር ያለበት የአሰልጣኞቹ ነው እንጂ አሁን ያለው ተጫዋችንማ በእርግጠኝነት ምንም የሚያውቁ አይመስለኝም። ታክቲክን አስመልክቶ የነገራቸውም ሰው ያለ አይመስለኝም። አንድ ተጫዋች አሁን ቀደም እንዳልከው በምትጫወተበት ቦታ ላይ ቀደም ባለው ጊዜ ምናልባት ዳርና ዳር የሚጫወቱትን ተጫዋቾች ይሆናል። አሁን ተመላላሽ እንደሚባለው ኦቨርላፕ አድርገህ ክሮስ አድርገህ ተመልሰህ ወደ ቦታና 2 ቁጥርና 3 ቁጥር የሚጫወቱትን ነው የሚገልጹት። ከዛ በተረፈ ግን አንተ እንደዚህ አድርገህ እንዲፈጥረህ እንደዚህ ሰርተህ ይሄን ኳስ እዚህ ጋር አድርስ የሚል አሰልጣኝ የለም እያልከኝ? በእርግጠኝነት የለም። ለምን መሰለህ ይሄንን የምለው? አሰልጣኝ አያውቅም እያልኩ አይደለም። መማር ይፈልጋል። ኳስ ጨዋታ አሁን እኮ ወደ 106 ኮሬክሽኖች 106 ዲቴል ነው ያለው የሚሉት። ኦኬ ሪሊ ይሄንኛውን ያውቃል? የብሔራዊ ቡድን አሰልጣኝ እኮ የምናሸንፍበትን ስትራቴጂ የሚያወጣ አሰልጣኝ ነው እንጂ 6 ቁጥር ነው ብሎ የሚያስተምር አይደለም። 6 ቁጥሩ ሲመጣ 6 ቁጥር እንደሆነ አውቆ ነው የሚመጣው። ለምሳሌ 12 ቲም አለ አይደል? በፕሪሚየር ሊግ ላይ 12 ቲም አለ። 12 ቲም ሲኖር ስንት 6 ቁጥሮች 6 አሉ አይደል? 6 ቢኖሩ 12 6 ቁጥር አለ። የተሻለውን 6 ቁጥር ነው አሰልጣኙ የሚመርጠው አይደል? የብሔራዊ ቡድን አሰልጣኝ የሚመርጠው የተሻለው ነው። የተሻለ ማለት ምን ማለት ነው? አላውቀው። በጣም ኳስ ይችላል፣ በጣም ኳስ እንዲህ ይችላል ነው። ሂዝ ኩዊክ ቲንከር ነው። አሁን ጋርዲዮላ በጣም ስሎ ተጫዋች እኮ ነው። በጣም ስሎ ነው፣ ግን ኩዊክ ቲንከር ነው። ቶሎ ሀሳቢ ነው። እነዛን ተመልከታቸው። ኢኒየስታ፣ ዣቪ የሚባሉ ስሞል ሳይዝ ያላቸው ከትልልቆቹ በላይ ይጫወታሉ።
ከኋላ ምን ያህል ኤፈርት እንደሚያደርጉ ማንም የሚያውቅ የለም። እዛ ሜዳ እስከሚጫወቱ ድረስ ምን ያህል ትሬኒንግ የሚሰሩት፣ ምን ያህል ይተኛሉ፣ ምን ያህል ይሮጣሉ፣ ምን ያህል የሚለው እና የኛ ተጫዋች በ90 ደቂቃ ውስጥ ምን ያህል ከቨር አረገ። ቢፕስ አይታቸዋል አይደል? ቢፕስ ያደርጉና ይሄንን ያህል ከቨር አረገ ምናምን ይላሉ። ራሱ ሲመረጡ ትሬኒንግ ላይ ሲመረጡ ለምሳሌ 8 ኪሎ ሜትር በጨዋታ ላይ ከቨር ካረገ አንድ ልጅ 12 ያንኛው ካረገ 12 ያረገው ነው የሚመረጠው። ምክንያቱም ኦል ሂ ቲክ ትሬኒንግ ላይ ያሉትን ነገሮች ማለት ነው። እና እኛ ጋር ዝም ብለህ አስብ፣ ኮሬክት አድርጎሃል ወይ ኤኒባዲ ብለህ ጠይቀው አንድ ተጫዋች። ማንም ያረገ የለም። እኔ ቅድም እንዳልኩ መጽሐፍ ጽፌ ያለውኝና ብዙ ሰዎች አነጋግሬያለሁ። ምንም ግን አሁን እነ ጋርዲዮላ እኮ ክለቦቻቸው ላይ ልብ ብለህ ከሆነ በአብዛኛው የኛ ሀገር ብሔራዊ ቡድን ምርጫ ወይም ጨዋታ አለ ከተባለ 2 ሳምንት ምናምን ይዘጋል። አውሮፓ ላይ ስትሄድ 3 ቀን ነው የሚዘጋው። ይሄ ምንድነው? ክለቦቻቸው ላይ ትልቁን ነገር ሰርተው ስለሚመጡ ያው ብሔራዊ ቡድኑ አሰልጣኝ ትንሽ ነገር ነው የሚጨምርባቸው። እዛ ክለባቸው ላይ ጨርሳሉ። እዚህ ግን ክለባቸው ላይ ላይጨርሱ ይችላሉ። አሁን የአውስትራሊያ ልንገር በደንብ በማውቀው የአውስትራሊያ ይሄ ካሪኩለም የስልጠናው ካሪኩለም 433 ነው። 433 ቴክኒክ የአውስትራሊያ ቴክኒካል ዳይሬክተሩ ጀርመናዊ ነበር። በኔ ኖሌጅ ጀርመናዊ ነው። ህፃናት ልጆች በየሰፈሩ የሚጫወቱት ልጆች ካሪኩለሙ 433 ነው። ለምሳሌ ኳስ አይለጋም። ይሄ ፉቲ ኪክ ነው የምንለው እኛ መለጋት አለ አይደል? ጎልኪፐር ሲለጋ ዳኛው ነው የሚያስቆመው። ዳኛው ያስቆመውና እዚህ ጋር አድርገህ አቀብል ነው የሚለው። ኢቭን አሁን አንዳንድ ልጆች ሳያውቁ ሄደው ልክ ሊይዙት ሲሉ ወደዚህ ድሮፕ ያደርግና ያንን እንዲጀምር ያደርጋል። ራሱ መስመር ዳኛው ወይንም ዳኛው አሰልጣኝም ነው ማለት ነው። ህጉን ነው የሚያስተረጉመው። አሁን 433 ብዙ አለው አይደል? 43 ፍላት፣ 43 ትራያንግል፣ ዳይመንድ ምናምን እሱ ዲፕ ነው። ግን ለልጆቹ አትሊስት ዘ ካሪኩለም ከኋላ ጀምረው ቢውልድ እያደረጉ ነው የሚሄዱት። ከፍ ወዳሉት ላይ ስቴጅ 6 ቁጥር ወይም 8 ቁጥር ወይም 10 ቁጥር የሚጫወቱት የተሻለ ነው እንጂ የምትመርጠው ብሔራዊ ቡድን ሲሄድ 10 ቁጥር ነው ብሎ ነው የሚመርጠው እንጂ እንደዚህ ውጣ እንደዚህ ውረድ የሚለው አሰልጣኙ በመረጠው ታክቲክ እኔን ለመጠቀም በፈለገበት ማለት ነው። እና ከታች ጀምሮ ለብሔራዊ ቡድኑ አሰልጣኝ ተሰርቶለት ነው የሚመጣው። አሁን እኛ ካሪኩለም አለን ወይ? ካሪኩለሙን ኦፍ ኮርስ ይኖረናል። ትልቅ ሀገር ነው አይደል ሀገራችን። ግን አሰልጣኞቹ አሉ ወይ? ይሄ የገባቸው አሰልጣኞች አሉ ወይ? እንደሱ ነው የማስበው። የእናንተ ፕሮግራም ላይ አንዴ ጳውሎስ ጌታቸው ሲያወራ በጣም ደስ ያለኝ ነገር ትልልቅ ተጫዋቾች አሉ እዚህ ሀገር ላይ ብዙ የቀድሞ ተጫዋቾች የሚባሉት የክለቦች አድቫይዘር ቢሆኑ አላደል ዩዝ ዴቨሎፕመንት አድቫይዘር ባጀት ወጥቶ እነዛ ሰዎች በየክለቡ ላይ እየሄዱ አድቫይዝ ቢያደርጉ የመጡበትን አስተውጥ ላከ ካሪኩለም ነው። እነሱ የመጡበት የተጫወቱበት ዘመን አንድ አይነት ስለሆነ መነጋገር ይችላሉ፣ ማድረግ ይችላሉ። ያኛው ይቀየራል ብዬ አስባለሁ። እንዴት ነው የምንጠቀምባቸው ምናምን ነው ዙሪያ ይቻለውኝ። አሁንም እንደው የመከረ ሰው አለ ስትለው ማንም ሰው የለም። በአንድ ሳምንት ያገኘው ሲሪየስሊ አንተ ማነግሯል ኳስ አይ አጠልዝ የሚልክ አይጠፋም። አሪፍ ነሽ ብሎ ጸጉርህን ነው ያሻሸ መሄድ። ከውጭም የሚመጡት እኮ ኳስ በጣም ትችላላችሁ ብለው ገለውክ ነው የሚሉት እንጂ ሁሉም ነው የሚልክ ነው ኢትዮጵያኖች ኳስ። እሱ ላይ የኔም ጥያቄ ያልተመለሰልኝ እዛ ላይ ነው።